በአንድ ትንፋሽ የምትጠብቀው የሰላም ድርድር ወይስ የጦርነት ነጋሪት? በዋሽንግተንና በቴህራን መካከል ያለው ቁርንቁስ አዲስ ምዕራፍ ላይ ደርሷል። እንግዳወርቅ ተፈራ ነኝ። ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራንን ወደ ድንጋይ ዘመን መልሳታለን ሲሉ በዛሬው ዕለት ዝተዋል። ይህ በእንዲህ እንዳለ ግን የኢራን የውጭ ጉዳይ ሚኒስትር አባስ ወደ ፓኪስታን አምርተዋል። ትልቁ ጥያቄ ግን ኢራን ከአሜሪካ ጋር ቀጥተኛ ድርድር ታደርጋለች ወይ የሚል ነው። ዋይት ሀውስ የዶናልድ ትራምፕ ልዩ መልእክተኛ ወደ ኢስላማባድ ማቅናታቸውን ቢገልጽም ቴህራን ግን ከአሜሪካ ጋር ቀጥተኛ ድርድር አንቀመጥም ስትል አስተባብላለች። ይሁን እንጂ ፓኪስታን በሁለት ተፋላሚዎች መካከል እንደ ድልድይ በመሆን መልእክቶችን እንደምታመላልስ ተነግሯል። የሆርሙዝ ባህር መተላለፊያ አሁንም የውጥረት ማዕከል ነው። ኢራን ለወዳጇ ሩሲያ የነጻ መተላለፊያ ስትሰጥ፣ አሜሪካ ግን የኢራንን ነዳጅ የጫኑ መርከቦች በቁጥጥር ስር ለማዋል እየተንቀሳቀሰች ነው። ይህም የነዳጅ ዋጋም በዓለም ገበያ ላይ በበርሜል $106 እንዲያልፍ አድርጎታል። በመሃል ግን አንድ ተስፋ ሰጪ ዜና ተሰምቷል። በኢራን የሚገኘው ትልቁ የኢማም ሆሜኒ ዓለም አቀፍ አውሮፕላን ማረፊያ በረራዎችን በከፊል ጀምሯል። ይሁን እንጂ በዛሬው ዕለት በቴህራን ሰማይ ላይ የተሰማው የሰው አልባ ድሮኖች ጥቃት ሙከራ ስጋቱን መልሶ ቀስቅሶታል። የሊባኖስ የውጭ ጉዳይ ሚኒስትር መደራደር እጅ መስጠት አይደለም ሲሉ ለሰላም ጥሪ ያቀረቡ ቢሆንም የትራምፕ አስተዳደር በኢራን ጉዳይ ላይ ያለው አቋም አሁንም ወጥ እንዳልሆነ ይነገራል። ዓለም ወዴት እያመራች ነው? ለሰዓቱ የያዝናቸው ዜናዎች እስካሁኖቹ ነበሩ። በአዳዲስ ዜናዎች ተመልሰን እስከምንገናኝ ሰላሙን